የሆነ ሰው ሲያጠፋ ምናምን ላይቭ ላይ የሚያደርጉት እንደዚህ ያደረጉ እንደዚህ ልጅ እኮ ዘቅዝቀው ፎቶ ምናምን የሚባል ነገር አለና አንደኛ በትልቁ እሱን ነገር አልወደውም፣ አልፈልገውም። እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ እቴ የልጅነቴ እንዴት ነሽ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ጠፍተናል፣ እናውቃለን፣ ይገባናል። መጣን አልመጣን እያለን እየጠፋንባቸው እንደሆነ ያው ምን እንደሆነ ውጤቱ እያያችሁ ነው እና የጠፋንበት ለዛ በጣም ይቅርታ እንላለን። ያው አሁን ደግሞ በጠፋንባቸው ጊዜያቶች ውስጥ ያጋጠሙንን እና ደግሞ አሁን ስላሉት አንዳንድ ጥያቄዎች እሱ ቢያዘጋጅቶልኛል፣ ይጠይቀኛል፣ መልስለታለሁ። ያው እናንተም ደግሞ እነዛን ጥያቄዎች በእናንተ ውስጥ የሚያለፋችሁበት የተሰማችሁ አሁን እየተሰማችሁ ያላችሁትን ኮሜንት ላይ ጻፉልን። እንግዲህ እሱ ከጀርባው ነው ድምፁ እንደምትሰሙት። እኔ ደግሞ ያው እንደምታዩኝ ሁለት ሁኜ መጥቻለሁ። እንግዲህ ወደ ጥያቄያችን እንሂድ። እሺ ቤተሰብ እንዴት ናችሁ? ዛሬ እንደ ጋዜጠኛም እንደ ጠያቂም እንደ ባልም እንደ አባትም ሆኜ ነው የቀረብኩት። እሺ የመጀመሪያው ጥያቄያችን እርግዝናሽን ለመጀመሪያ ጊዜ ያወቅሽበት ቀን ምን ተሰማሽ? እርግዝናዬን ለመጀመሪያ ያወቅኩበት ቀን ምን ተሰማኝ? ደስ ይላል። ከዛ ደግሞ ያው ቤት ውስጥ ነው መጀመሪያ ቼክ ያደረኩትና አየሁት። ከዛ በኋላ የሆነ ደስ የሚል ስሜት አለው፣ ግን ደግሞ የሆነ ሂጄ ማረጋገጥ ፈለግኩ። እውነት ነው አይደለም የሚለውን ነገር እርግጠኛ አልሆንኩም እና እውነት መሆኑን እፈልገዋለሁ። እውነት ነውም ብዬ እንትን እላለሁ፣ ግን ደግሞ ያው በትክክል ደግሞ ማረጋገጥ ስለፈለግኩ የሆነ የተዘበራረቀ ስሜት ነው የነበረው። እሺ ሁለተኛው ጥያቄያችን ደግሞ በእርግዝናሽ ወቅት በጣም ያስቸገረሽ ነገር ወይም ጠባይም ሊሆን ይችላል ምን ነበር? ያው የመጀመሪያዎቹ 3 ወራቶች ይከብዳሉ፣ በጣም ከባድ ነበሩ እና ምግብም ብዙ እንትን አልልም ነበርና በጣም ይደክመኛል፣ አቅማጣለሁ እና ደግሞ ዋናውና ትልቁ ነገር እንቅልፍ። ታክሲ ላይ ሁኜ ቤት እስክደርስ ድረስ ሲወርዱ ሰምቼ ነው የምወርደው እንጂ በጣም ተኛ ነበር። በጣም እንቅልፍ ያስቸግራኝ ነበር እና እሱን እፈራ ነበር። ይሄ ነው እንቅልፍ ነው በጣም ያስቸገረኝ እንጂ ሌላ ብዙ ያስቸገረኝ ነገር አልነበረም። ወደ መጨረሻ አካባቢ ደግሞ ያው ስኳር ምናምን ትንሽ በእርግዝና የሚመጣ ስኳር ተከስተው ነበሩና እሱ ትንሽ ያስፈራ ነበር። መልካምሽ የመውለጃሽ ቀን ሲቃረብ የነበረው ፍርሃትና ጉጉት እንዴት ነበር? የመውለጃ ቀን ሲቃረብ ትንሽ ያስፈራል። የሆነ እንዴት ነው የሆነ ተወልደው ይሆን እንትን ሊሆን ምናምን የሚል የራሱ የሆነ ጭንቀት አለውና እሱ በጣም ያስፈራል። ከዛ ደግሞ ወልዶ ማቀፉ የሆነ ቤት ውስጥ ልጅ ኑሮ ከ2 ወደ 3 መሆናችን ደግሞ በጣም ያጓጓል። በጣም የሆነ የተለየ ስሜት ነበረው እና መግለጽ ራሱ ትንሽ ይከብዳል። በቦታው ካልሆነ መግለጽ ይከብዳል እና ብቻ በጣም ደስ ይል ነበር። ብዙ ግን በጣም አልፈራውም ነበር እውነት እንትን አለ ማለት መውለዱ ያን ያክል አላስፈራኝም ነበረ፣ እንቀሳቀስ ስለነበረ ምናምን። ሰውም ደግሞ ጎበዝ ትወልጃለሽ በምጥረም ትወልጁ ምናምን ሲለኝ ስለነበረ ሞራል ነው ሲሰማኝ ነበረ። እሺ ያው ደስ ይላል። እና ሌላው ጥያቄ ደግሞ ምንድነው ወሊድ ላይ ያጋጠመሽ ወይም ፈጽሞ ያልገመትሽው ነገር ምንድነው? በኦፕራሲዮን ነው የወለድኩት፣ በቴስት ነው የወለድኩት እና እሱን ጭራሽ አልጠበቅኩትም ነበረ። ጭራሽ በቃ በምጥ ነው እወልዳለሁ ብዬ በጣም እንትን ስል የነበረውና እሱ ያልጠበቅኩትና ያጋጠመኝ ነገር እሱ ነው እኮ። ለምሳሌ እንዴት ነው በምጥ አስበሽ
በሴስ ስትወልጂ የነበረው ነገር እንዴት ነበር? አዎ ያው በምጥ እወልዳለሁ ብዬ ያሰብኩትም እንቅስቃሴ ብዙ አልደከመኝም ነበር፣ አልከበደኝም። እርግዝናው አልደከመኝም ምናምን፣ ዝም ብሎ እንደዚሁ ሲታይ ፊዚካሊ ማበጡ ምናምን ቢኖርም እኔ ግን ያን ያክል ያ ነገር እኔ ላይ እንትን አላለም እና ከዛ ደግሞ ሐኪሞችም አቀማመጡም ሁሉም ነገር አሪፍ ነው፣ ቀኑን መጠበቅ ብቻ ነው ምናምን ሲሉኝ ስለነበረ በምጥ እወልዳለሁ ብዬ ነው ያሰብኩት። ከዛ በኋላም ደግሞ የምጥ ሰዓትም ደግሞ ጥሩ እየሄደ ነው አይዞሽ ምናምን ሲሉኝም ስለነበረ እስከ መጨረሻ ድረስ በምጥ እንደምወልድ ነበር ስጠብቅ የነበረው ከሆነ ሰዓታት ውጭ ማለት ነው። እና ብሶ ይሄ ለሆስፒታል ከመሄዴ በፊት ባሉት ቀናቶችም ጊዜያቶችም ምናምን እርግጠኛ ሆኜ በቃ በምጥ እንደምወልድ፣ በምጥ ስወልድ ራሱ ብዙም አምጣል መሰለኝም የነበረ በቃ ቶሎ እንትን ብሎ ወልጄ ቶሎ እመጣለሁ ወደ ቤት የሚል ሀሳብ ነው የነበረ። እሺ ይሄኛው ጥያቄ ደግሞ ከወለድሽ በኋላ ያለውን ነገር የሚያሳይ ጥያቄ ነው እና ልጅሽን ለመጀመሪያ ጊዜ ስታቅፊው የተሰማሽ ስሜት በቃላት ሲገለጽ ምን ይመስላል? እኔ እንጃ። እኔ አሁን እንደው ምን ልበላችሁ እንዴ ብዬ ላስረዳችሁ። አሁን ለምሳሌ ሰው አሁን በቃ በትልቁ የሚያስጨንቀው ነገር ምንድን ነው? አሁን ለምሳሌ ብድር ነው። አሁን ሰው በቃ የሆነ ቦታ ላይ በጣም በብዙ በበቃ በሚሊዮኖች የሚቆጠር ብድር ማለት ነው። እንደዚህ አይነት ብድር ኑሯችሁ መክፈል ከዛሬ ግዴታ መክፈል ኖሮባችሁ በጣም ተጨንቃችሁ ሳታስቡት የሆነ ሰው መተው ሲከፍልላችሁ እና ከዛ ጭንቀት ሰርፕራይዝ ያደርጋችኋል አይደለ? እሱ ስሜት ራሱ ይሄንን እንትን አይለው። እኔ እንደው በቃ በትንሹ ላስረዳችሁ ብዬ በቃላት መገለጽ አለበት ስላለ ነው እንጂ የሚገለጽ አይደለም ስሜቱና ሰው ይዣት ራሱ ኦፕራሲዮን ነኝ ቁስል አለ ምናምንና መያዝ ማቀፍ አልችልም እና እንደዛ ሁኝ ራሱ ሰው ሊይዛት ሲል የሆነ የሚጥላት ወይ የሆነ የሚቀጫት ምናምን ነው የሚመስለው እና ሰው ራሱ አያሳምንም። እንዲህ የሚሆን አይመስለኝም ነበረና ብቻ በጣም ደስ የሚል ስሜት ነው። አዎ እናትነት አባትነት በጣም ደስ የሚል የተለየ ስሜት ነው እና ያው በንግግርም ብቻ ሳይሆን ሰው በተግባር ሆኖ ሲያየው ሊረዳው የሚችለው ነገር ነው እና እጅግ በጣም ደስ የሚል ነገር ነው። ሌላው ጥያቄ እናት ከሆንሽ በኋላ ስለ እናትነት የነበረሽ አመለካከት የተቀየረበት ነገር አለ? አዎ አለ። እናት ከሆንኩ በኋላ ሳይሆን በቃ ያረገዛችሁ ጊዜ ጀምሮ ነው ስለ እናት ያላችሁ አመለካከት የሚቀየረው። ሲያማችሁ በዛ እንትን ውስጥ አልፈው ነው፣ በዚህ መንገድ ውስጥ አልፈው ነው ወይ የወለዱኝ ትላላችሁ። ልትተኙ መኝታ ልመቻችሁ ሲል የተወለዳችሁ እናታችሁን ታስባላችሁ። ከዛ የሆነ ነገር አድርጉ ስትባሉ እያላችሁት ቀን፣ እናትነትን ያናናቃችሁት ቀን። አሁን ልጅ ስንሆን የማንረዳው ብዙ ነገሮች አሉ። የሆነ ነገር ፈልገን ያ ነገር አልደረግልን ሲል በቃ ያ ነገር አለመሆኑን ነው የምናስበው እንጂ እናት ሲኮን ለልጅ ያለው ኃላፊነት አይደለም እና ወልዶ አሳድጎ እዚህ ደረጃ ማድረስ እና የወለድን ሰዓት እስከዛች ደቂቃ ያለው እንትን ቻሌንጅ ራሱ በጣም ከባድ ነው እና ስለ እናትነት ያለኝን አመለካከት ያረገዝኩ ጊዜ ራሱ ሳልወልድ በፊት ነው በጣም ትልቅ ኃላፊነት እንደሆነ የተረዳሁት እና የቀየረው አስተሳሰቤም ማለት ነው። እጅግ በጣም የሚገርም ነገር ነው። ሌላው በቀን ውስጥ በጣም የምትወጂው ሰዓትና የትኛው ነው? ማለትም በቀን ውስጥ በጣም የምትወጂው ሰዓት የትኛው ነው? ለምሳሌ ልጁ ተኝቶ ዝምታ ሲሰፍን ወይንስ ሌላ አለ? ያው ከልጅ ጋር የተያያዘ ከሆነ አሁን ገና ቅርብ ጊዜ ስለሆነ የወለድኩት ህፃናት አሁን አብዛኛው ሰዓት የሚተኙበት ሰዓት ነው፣ በጣም ብዙ ማለት ነው። እና የሚናፍቀኝም ቤትም ውስጥ የምንጠብቀው ነቅታ የምታጫውተን ሰዓት ነቅታ
ጠብታ ምን ብላ ስትጫወት ያለውን ሰዓት ነው በጉጉት የምንጠብቀውና የሚለየው። እሺ ሌላው ከመውለድሽ በፊት ለልጅ አላደርገውም ብለሽ አሁን ግን እያደረግሽ ያለው ነገር ምንድን ነው? ለምሳሌ ልጅ ስትወለድ ይህን ነገር አላደርግም ብለሽ ግን ከወለድሽ በኋላ ደግሞ ማድረግ ኖሮብሽ ወይም አንቺ ያሰብሽው ነገር እና እየሆነ ያለው ነገር ሳይጣጣም ቀርቶ ያገኘሽው ነገር አለ? እስካሁን የለም። እሺ አሁን ሌላው ጥያቄያችን ምንድነው? ስራና እናትነት ወደሚለው እንመጣለን ማለት ነው። በእርግዝና እና በወሊድ ወቅት ከሶሻል ሚዲያ መራቅሽ ምን ስሜት ፈጠረብሽ? ብዙ ጊዜ በተለይ ረጅም ጊዜ ከሶሻል ሚዲያ ረቀሻልና ያ ነገር ምን ፈጠረብሽ? ያን ያክል ይሄን ፈጠረብኝ የምለው ነገር የለኝም። ምክንያቱም ፈልጌው ነው ያደረግኩት። ያን ያክል ነገሮችን ሶሻል ሚዲያ ላይ ሁሉንም ነገር መውጣት አለበት በሚለው ነገር አልስማማም። የሆኑ ነገሮች ከሆኑ በኋላ ሆኗል ብሎ ማምጣት ይሻላል እንጂ ከመጀመሪያ ጀምሮ እንደዚህ ተፈጠረ እንደዚህ ሆነ ምናምን እያሉ ነገሮችን እንትን በማድረግ ብዙ እንትን አለም። ሙሉ ለሙሉ ጠፍቻለሁ አለም። ያው ነፍሰ ጡር መሆኔ በሆኑ አጋጣሚዎች የታየበት እንትን አለ። ግን ከዛ ውጭ ደግሞ የየዕለት ተዕለት እንትኔ ማስተላለፍ እንትን ማለት አልፈለግኩም እና ለዛ ነው የጠፋሁት። በመጥፋቴ ደግሞ ይሄን ነገር ተጠቅሜያለሁ፣ ይሄን ነገር ተጎድቻለሁ ብዬ የምወጣበት እንትን የለም። ብቻ ይሄን ነገር ምንድን ነው የሚባለው ማውጣት አለብኝ ብዬ በምፈልገው ሰዓት እንዲወጣ ነው እንጂ ከመጀመሪያ ጀምሮ እስከ መጨረሻ ሁሉንም ነገር ሶሻል ሚዲያ ላይ ማውጣት አለብኝ በሚለው ነገር ስለማላምን ነው። እሺ ጥሩ መልስ ነው። እና ሌላው አሁን ካለሽ አዲስ ኃላፊነት ወይም እናት ከመሆን ጋር ቪዲዮዎችን ለመስራት እንዴት ታመጣጥኛለሽ ወይም ለማመጣጠን አስበሻል? ከዚህ በኋላ ቪዲዮዎችን እየሰሩ ለመምጣት ማለት ነው። ያው ጎበዝ አይደለሁም ቪዲዮ በመስራት። በነገራችን ላይ ይህን ያክል ብዙ ነገሮችን ተከታትዬ ሶሻል ሚዲያ ላይ እንደዚህ ያደርጋሉ ምናምን ሰው አይደለሁም። ያው እናንተንም እየጠፋሁ ነው ጠፍቻለሁ እያልኩ ነው የምመጣው ታውቃላችሁ። እና ከነበሩት ነገሮች እብሳለሁ ብዬ አልጠብቅም። በተሻለ ነገር መምጣት እፈልጋለሁ። ግን ከእናትነት ጋር የሚያገናኘው ነገር የሆነ የምጠይቃችሁ ነገር ሲኖር የሆነ ነገር ማስተላለፍ የምፈልገው ነገር ሲኖር ምናምን ከእናትነት ጋር ያንን ኮንተንት እንደተጨማሪ ከአሁን በፊት ከነበሩት እንደተጨማሪ ሆኖ ሊመጣ ይችላል እንጂ የተለየ ነገር ይኖራል ብዬ አላስብም። እሺ ሌላው ልጅሽ ወደፊት ቪዲዮዎች ላይ እንዲታይ ትፈልጊያለሽ ወይም የእሷን ፕራይቬሲ ለመጠበቅ ወስነሻል? ወይም ከልጅሽ ጋር ልጅሽ ገብታ ኮንተንት ምትሰሪው ይኖራል? እንግዲህ ይህን ጥያቄ አንተ ነህ የጠየቀኝ። ብቻዬን የምወስነው ውሳኔ ደግሞ አይደለም። ግን እንደኔ አመለካከት እንትን ስለው ልጄን ወደ ሶሻል ሚዲያ ይዤ የምመጣ ይመስለኛል። እንደው መስራት ኑሮብኝ ራሱ ብሰራ ፊት ለፊት ይዣት እቀርባለሁ ብዬ አላስብም። ምክንያትሽ ምንድን ነው? ያው ብዙ ነገሮች አሉ አሁን ላይ የምናያቸው የምንሰማቸው ምናምን ብዙ ነገሮች አሉና ሶሻል ሚዲያ ደግሞ እንደ እንትንም እኔ በቃ የምጠላው ብዙ ነገር አለ። አንድ ሰው ህይወቱን ይዞ እስከቀረበ ድረስ ሊያጠፋም ጥሩ ነገርም ሊያስተላልፍ ይችላል። ብቻ በህይወት ውስጥ የማያጠፋ ሰው የለም። የሆነ ሰው ሲያጠፋ ምናምን ላይቭ ላይ የሚያደርጉት እንደዚህ ያደረጉ እንደዚህ ልጅ እኮ ዘቅዝቀው ፎቶ ምናምን የሚባል ነገር አለና አንደኛ በትልቁ እሱን ነገር አልወደውም፣ አልፈልገውምም። ሁለተኛ ደግሞ ሶሻል ሚዲያ ላይ ልጆች ሲቀርቡ በቃ እኔ ሁሌም ቢሆን የማስበው ልጆች ናቸው፣ የእነሱን ፍላጎት አናቅም፣ የእኛም ፍላጎት ነው የምናራምደው። በኋላ ላይ ያን ነገር እነሱ ካልፈለጉት ፍላጎታቸውን አሁን ላይ ወስነንላቸዋል ብዬ ነው የማስበው። የእነሱን ፍላጎት አሁን ላይ ምን ይሁን
ስለማናቅ በእነሱ ፍላጎት ነው እኛ እየወሰንን ያለ ነው እና ለዛ ነገር እንትን አይደለሁም። ከዛ ውጭም ደግሞ ብዙ ሪስክ የሆኑ ነገሮች አሉ። ልጆች የሆነ እንደዚህ ሆኑ እንደዚህ ተደረገ እኮ ምናምን እንደሚሉ ነገሮች ራሱ ተጋላጭ እያደረግናቸው ነው። ውሏችንን፣ ሁኔታቸውን ምናምን ሶሻል ሚዲያ ላይ በምናወጣው እንትን ለጥቃትም ለምንም ተጋላጭ እያደረግን ነው ብዬ ነው የማስበው እና ያን ያክል እኔ ፍላጎቱ የለኝም። እሺ የኔን ሀሳብ ደግሞ ራሴ በሌላ ፕሮግራም ይገልጻል። የአንቺ ፕሮግራም ስለሆነ እዚህ እኔ አሁን ዛሬ እንደ ጥያቄ ነው እንትን የምለውና ጥያቄዎችን ብቻ ነው እዚሁ ብቻ እሱም ሌላ ሀሳብ ኑሮት በሌላ ቪዲዮ መጥቶ እንዳንጨቃጨቅ በቪዲዮ እንጂ። አይ ዛሬ እኔ እንደ ጋዜጠኛ እንደ ጥያቄ ሆኜ ነው ዛሬ አንቺ ነሽ እንግዳ እና ሌላው ፈጣን ጥያቄ ነው የምጠይቅሽ። እንቅልፍ ወይስ ምግብ? እንቅልፍ። እሺ ዳይፐር መቀየር ወይስ ማጥባት? ማጥባት። ሁሉም ስለሚያደርገው ዳይፐር መቀየሩ ያው የኔ ብቸኛ እንትን ማጥባት ነው። እሺ የልጁ ጠባይ ወደ ማን አዘነበለ? ወደ አንቺ ወይስ ወደ አባቱ? አሁን ባለበት እንትን አናውቅም። እሺ አሁን ልጅቱ የራሷን ከለር ይዛ ነው ያለችው? ስልክ የኔ ነው የእሱ ነው በሚለው በምን አይነት ጸባይ ያውቃለሁ? አሁን ለምሳሌ ወደ አባቱ ወይ ወደ እናቷ እንኳን ባትሆን ለምሳሌ እንትና ትመስላለች አክስቷን ከሌን የሚል የለም? በመልክ ነው ያው በመመሳሰል ነው ባህሪም ቢሆን ያው በመልክም ያው በባህሪ ስታስብ በቃ ሁሉም የልጆች ባህሪ ነው። ይተኛሉ፣ ከራባቸው ያለቅሳሉ፣ እንቅልፋቸው ከመጣ ይነጫነጫሉ ምናምን የሚባለው ነገር በእኔ ነው በሱ ነው የምትለው አይደለም። ይሄ የሚጠበቅ የልጆች ባህሪ ነው ብዬ ነው። መልካም እሺ፣ በእኔ በኩል ያሉትን ጥያቄዎች ጨርሻለሁ። ቤተሰቦቻችን ሌሎች የሚጠይቋቸው ጥያቄዎች ካሉ ኮመንት ላይ ጻፉልን። በሌላ ቪዲዮ የምንመለስ ይሆናል። በመጨረሻ የምታስተላልፊው መልእክት ካለ? ያው እንግዲህ እኔ በመጨረሻ ማስተላለፍ የምፈልገው ከዚህ በኋላ ላለመጥፋት በደንብ እንሞክራለን። እኛ ስንሞክር ደግሞ እናንተ አግዙን። ቪዲዮዎችንን ላይክ በማድረግ ሼር በማድረግ ምናምን አግዙን እና ደግሞ ያው እንደተለመደው የሀበሻ ቀሚስ ሲሆን ምናምን ያው ከወለድኩ ትንሽ ቆየት ስላልኩ ወደ ስራ እመለሳለሁ እና ማዘዝ የምትፈልጉ የሰርግ ወቅት እየመጣ ነው ዘዙ ነው የምለው። እሺ መልካም እናትነት። ያው ደግሞ ልዩቱም ጨዋ ናት። ቪዲዮ ካለቀ በኋላ ማልቀስ የጀመረችው እድግ ትበልልሽ። አሜን። እናመሰግናለን። አመሰግናለሁ።